ሰላም ሰላም ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከብዙ ቆይታ በኋላ ማለት ነው መጥቼላችኋለሁ። ሰላማችሁ ባላችሁበት ብዝት ይበልልኝ። ዛሬ በጣም ደስ የሚል ቦታ ላስጎበኛችሁ ነው ማለት ነው። በነገራችሁ ላይ ይሄ ቦታ ኢትዮጵያ ውስጥ ነው እንደ ብላችሁ ልትገረሙ ትችላላችሁ። ኢትዮጵያ ውስጥ አይደለም፣ ከኢትዮጵያ ውጪ ነው። ግን ሁሉ ነገሩ ኢትዮጵያ የሆነ በቃ አለ አይደለ፣ ገዳም ነው የሚመስለው ማለት ነው። በጣም ነው የሚያምረው፣ በጣም ደስ የሚለው። የሚገርማችሁ ነገር እዚህ ጋር ምን ይታያችኋል? እንዴት ላሳያችሁ በእናታችሁ። እላይ ማለት ነው የእመቤታችን የቅድስት ኪዳነ ምሕረት ስዕል አለ። የወላችሁ አያችሁ ተጠርቦ ማለት ነው። እርግጠኛ ነኝ የሆነ ተአምር አለ እዚህ ቦታ። ነገር ግን ያው በመኪና ውስጥ ሲሄድ ስለሆነ ቪዲዮ የሰራሁት በጣም ነው ደስ የሚለው። ግን ሀገሩ እዩት እንዴት እንደሚያምር። ብዙዎቻችሁ የምር ታውቁታላችሁ። እስቲ ብታውቁት ይህንን ሀገር ኮሜንት ላይ ጻፉልኝ ማለት ነው። በጣም ነው የሚያምረው። በጣም ደስ የሚል አያችሁ። እና ብዙ ጊዜ ሆነኝ ቪዲዮ ከሰራሁላችሁ ለምን ቦታ ላስጎበኛችሁም ብዬ ዛሬ መጥቻለሁ ማለት ነው። እንደምንጊዜም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታደርጉኝ ደግሞ አመሰግናለሁ በጣም ማለት ነው። በአዳዲስ ቪዲዮ እስከምመጣ እና የሁላችሁ ገደሉ እዚህ ጋር ወይኔ በጣም ነበር የፈራሁት። እዚህ ጋር በጣም ነው የማስታውሰው። እየጮፍኩላ ነበረ። ስማም እንዴት ምን እንደሚያክል ገደሉ እዚህ ጋር እና በቃ ኢትዮጵያ ውስጥ በተስፋ የምጠብቁልኝ ሁላ ተስፋችሁን አንሱ ላይ እያልኩ ነበረ ማለት ነው። እዚሁ መቅረቴ ነው ብዬ እና የሁላችሁ ዋሻ ነው። እዚህ ዋሻ ውስጥ ገብቻለሁ ማለት ነው። ገደሉን ላይ ያክል እንዴት እንደሚያስፈራ ግን ደግሞ በጣም ሰላማዊ እና ደስ የሚል ቦታ ነው። ብቻ የምር ልነግራችሁ አልችልም። ከዛ ወደ ዋሻ ውስጥ እየሄድኩኝ ነው አሁን ያለሁት ማለት ነው። በጣም ነው የሚያምረው፣ በጣም ደስ የሚለው። የሆነ ያኔ ነጮች ስለማያውቁት ይመስለኛል፣ ግን ይሄ ቦታ የሆነ ተአምር ያለው ቦታ ይመስላል። እውነት እግዚአብሔርን ማለት የሆነ አገራችን እንዴት ነው ገዳማት ሄድን ዋሻ እያችሁ ዋሻውን ይሄ ዋሻ ነው። ወደ ውስጡ ላ ገብቼ ነበረ እኔ በጣም ደስ የሚለው በጣም ነው። እና ደግሞ በቃ ጸበል በሉት ውሃ ነው ማለት በቃ ደስ የሚል መንፈስ አለው ብቻ ውስጡ ማለት ነው። እና የሁላችሁ እዚህ ቦታ ሄጃለሁ። የምታውቁት ይሄን ቦታ የምታውቁ ኮሜንት ላይ ጻፉልኝ። የሁላችሁ በቤታችን ስዕል አድኖ እዚህ ጋር ደግሞ ቆየ